ሰበር ዜና አብርሽ እንግዲህ አቶ አበጋዝ አምርረዋል ማለት ነው። ዛሬ በተለቀቀው ቪዲዮ እንዳያችሁት እንደሰማችሁት ከሆነ እውነት ለመናገር አብርሽ አያደርገውም አይባልም ያደርገዋል። እኔ እንጃ መቼ ነው ልብ የሚገዛው? ባለፈው ሲጠየቅ እኔ ለትዳር አልበቃሁም እኔ ገና ልጅ ነኝ አለ። ልጅ ወልዶ እንግዲህ ልጅ ነኝ እያለ ነው። ለትዳር አልደረስኩም እያለ ሴት ልጅ እንደዚህ እንደ ልብስ መቀያየር ምን አይነት አስተዳደግ ነው? ወይስ ለራሱ ክብር አይጨነቅም? እውነት ሄርሜላ ወይም ሩታ ናት ሰላም የነሱትን ብላችሁ የምትናገሩ? እሱንም ብሎ እንደዛ ነው የሚያስበው። ሰላሙ የሚያጣ ያለው በቃ ሰላም እንዲሆን የተረጋጋ ህይወት እንዳይኖር የሚያደርገው ነገር እራሱ በሚያመጣው መንገድ ነው ማለት ነው። አሁን ከመጀመሪያ ጀምሮ አመጣጡ ካያችሁት እንዴት ሰውን የመጣበት ይረሳል? የነበረበት እንዴት ይረሳል? እንዴ አሁን ብር ተገኘና እንደ ፍላጎቴ መሆን አለብኝ ማለት እኮ የለበትም። አንድ ሰው ከምን ተነስቶ ምን ደረጃ እንዳለ የነበረበትን ማስታወስ አለበት። እንዴ ስንት ሴት ነው አመት ሳይሞላው ስንት ሴት ነው የሚቀይረው? ስንት ሴት ነው የሚያስለቅሰው? አሁን ጭራሽ ደግሞ ሩታን አልፈልግም ሄርሜላን አልፈልግም ከህይወቴ ውጡ ብሎ ማለት እኛም ሁላችንም የጠበቅነው ነገር አለ። እኔ ከራሴ ጀምሮ ማለት ነው የጠበቅኩት ነገር አለ። እሱ ምንድነው? ሄርሜላ አልፈልግሽም ሩታ ነው የምፈልገው ወደ ህይወቴ ወደ ቀድሞ ሚስቴ እመለሳለሁ ብሎ ይመርጣል። ወይ ደግሞ ሩታ እኔ አልፈልግሽም አንቺ ልጅሽን አሳድጊ ልጅሽን ልጄ በምችለው አቅም ልረዳት ላግዝሽ እችላለሁ። እኔ ከሄርሜላ ጋር ነው መኖር የምፈልገው ወይም ሄርሜላ ወይም ሩታ ይመርጣል። ካልሆነ ደግሞ ሁለታቸውም አልፈለግም ብሎ የራሱ ህይወት ብቻው ራሱን ያዳምጣል ራሱን ህይወቱን ይመራል ብለን ነበር የጠበቅነው። የኔም የብዙ ተመልካች ሰውም ከቤተሰቦቹ ጭምርም ማለት ነው። ግን እሱ ምንድነው ያለው? ሄርሜላም አልፈልግም ሩታም አልፈልግም ምንድነው የምትፈልገው? ብቻዬን መኖር አልፈልግም ሌላ አዲስ ሴት አመጣለሁ። ሸዋት እንዴት ነው ነገሩ? ወዴት ነው ነገሩ? ይሄ ልጅ ገሳጭ የለውም እንደ ልቡ ነው የሚሆነው። በቃ እንዴ ለህዝቡ ምንድነው የሚያስተምረው? እንዴ ለራሱ ክብር አይጨነቅም ወይ? ለልጁ ነገ ጠዋት የሚያፍርበት አንገቱን የሚያስደፋበት ነገር ለምን ይሰራል? እንዴ እንዴት እንደዚህ ይሆናል? እንዴት እንደዚህ ይደረጋል? እንዴ እኛ እኮ ሀበሻ መሆናችን የራሳችን ሀበሻ ማንነታችን ባህላችን ወጋችን አስተዳደጋችን አለ ራሱ የቻለ ማለት ነው። እንዴ ነውር ነው እንዲህ አይደረግም። እንዴ ቢያንስ እንኳን ለራሱ ክብር ባይጨነቅ ለልጁ ባይጨነቅ እንዴ ለአባት እናቱ አይጨነቅም? እንዴት እያደረገ ነው? እውነት ለመናገር ዛሬ ደግሞ ሄርሜላ አንቺ ራስሽስ ሄርሜላ ማለት ነው እንዴት ነው የምታስቢው አንቺ? በቃ አልፈልግም ብሎሻል አይደል? በቃ ግለል እንዴ ሲጀመር ይሄ መጥቶም ላንቺ የሚሆንሽ ነገር አይደለም። ላንቺ የሚሆንሽ ለትዳር የሚሆን አብርሽ እንኳን ለትዳር ለአዳር የሚሆን ሰው አይደለም። እውነት ለመናገር ካያችሁት ማለት ነው አቋም የለውም። ያለ ሴት አይኖርም። እንዴ ትዳር እኮ ብዙ ችግር አለ። አይደለም ትዳር እግርና እግር እኮ ብዙ ነገር ይጋጫል አይደል እንዴ? የኛ ወላጅ አባትና እናታችን የማንኛችን ማለት ነው ሳይጣሉ ሳይጋጩ እዚህ የደረሱ ይመስላችኋል እንዴ? ሁሉም እኮ በየቤቱ ብዙ ችግር አለ። ግን ትዳር አንተ ትብስ
አንቺ ትብሽ እየተባባሉ ነው እንጂ ትንሽ ክፍተት በተፈጠረ ሄዶ ሌላ ሴት መለጠፍ፣ ትንሽ ችግር በተፈጠረ ሄዶ ዘሎ ሌላ ሴት ማቀፍ ለምን ይሄንን አስፈለገ? ነው እንደዛ ነው። እኔ እንጃ ያስተዳደጉ ያደገው ባህል እንደዛ ይሆን አላውቅም። ማለት ኖርማል ነው በእነሱ ሀገር አላውቅም ይሄንን ማለት ነው። ግን እኔ ለራሴ ባደግኩበት ሀገር ባደግኩበት ቤተሰቦቼ ትዳር በጣም ክቡር ነው። ትዳር በጣም ክቡር ነው ማለት ነው። አይደለም ልጅ ተወልዶ ልጅ ባይወለድም እንኳን እንደዚህ በፍቅር ግንኙነት እያለ በጣም ክብር አለው። ኖርማል ጓደኝነት ተውት ይሄንን እና ኖርማል ጓደኝነት ማለት ነው በጣም በጣም ትልቅ ቦታ አለው ማለት ነው። እኔ ባደግኩበት ማህበረሰብ ማለት ነው። እኔ ባደግኩበት ማህበረሰብ እኔ በተወለድኩበት ማህበረሰብ አይደለም ትዳር ይሄ ኖርማል ሴት ለሴት ጓደኝነት የምንይዘው አለ አይደለ እሱ ለራሱ በጣም ትልቅ እንትን አለው ክብር አለው ማለት ነው። ትንሽዬ ክፍተት ከተፈጠረ ትላልቅ ሰዎችን ጭምር ገብተው የሚያስታርቁት ነገር አለ። በጣም ክብር አለ። እና እኔ እነ አብርሃም ጋር የማየው ነገር በጣም ከባድ ነው። ሄርሜላ ደግሞ አንቺ ልጅ የለሽ ከሱ ንብረት የለሽ ከሱ አልተጋባችሁም። እንግዲህ በህልክ ህልክ ነው እንግዲህ አንቺ አልቅሰሽ አግባኝ ብለሽ ብዙ ነገር ለምነሽ አንቺ ነበር ስጦታ የምትሰጪው፣ አንቺ ነበር ብዙ ነገር የምታረጊለት፣ ለሱ የምትንከባከቢው። እሱ ላንቺ ክብር ላንቺ እንደዛ አድርጎልሽ አያውቅም። አንቺ ነሽ አንድ ቤት ስትገዢ፣ አንዴ ምንም ስትገዢ፣ አንድ በብር በነገራችን ላይ በብር ምንም ነገር የሚሆን ነገር የለም። ትክክለኛ ፍቅር በብር አትገዢውም። ይህንን ደግሞ ገና ከጀምሮ እንደዚህ ያደረገሽ ወንድ ሲጀመርም አንቺ ከእሷ ቀምቼ እኔ ያገባለሁ ብለሽ ያደረግሽው ነገር በነገራችን ላይ የዘራሽው ነው እያጨድሽው ያለሽው አንቺ ማለት ነው። የዘራሽው እያጨድሽ ነው ያለሽው። ግን እስከ መቼ ነው እንደዚህ ብለሽ የምትቀጥይው እንዴ? አንቺ ቆይ ጭንቅላት የለሽም? አስተሳሰብሽ እንዴት ነው የሚሰራው? በቃ አልፈልግም ካለሽ አልፈልግም ነው አይደል እንዴ? አልፈልግም ካለሽ አልፈልግም ነው። ልጅ ቢኖርሽ እኮ ለልጄ ብዬ ልጄ ያለአባት ማደግ የለበትም ወይ ማርገዝሽ ባለፈው ማርገዝሽ ምናምን ስትይ ነበር። ልጅ በሆዱ ላይ በሆዴ ይዣለሁ የእሱ ልጅ ነገ ሲወለድ ምን ይለኛል ብለሽ ለልጅሽ ብለሽ ብዙ መስዋዕትነት ይከፈላል። ብዙ ነገር እኮ ይደረጋል ለልጅ ተብሎ ማለት ነው። ብዙ ነገር እያወቅ እንዳላወቅኩ ነህ ማለት ትችላለህ ለልጅ ተብሎ ማለት ነው። አንቺ ግን ምንም ነገር የለሽም እንዴ? መቼ ነው ለራስሽ ክብር የሚኖርሽ? መቼ ነው ራስሽን የምታከብሪው? መቼ ነው አንቺ በቃልሽ የተናገርሽው ነገር በተግባር የምታሳየኝ? መቼ ነው ለቤተሰብሽ ክብር የሚኖርሽ? መቼ ነው እንዲህ? ጭራሽ አሁንም ደግሞ እኔ ጋር ህይወት ጀምረሃል ምናምን ምናምን ብለሽ እንደ አዲስ መጣሽ። እንግዲህ አበጋዝ አየሽው። ነገ ጧት አንዲቷ ሴት አቅፎ ይመጣልሻል። እሷን የምትመጣው ልጅ ደግሞ ልክ እንዳንቺ እንደፈለገው ተጫውቶ ደግሞ ለእሷም ደግሞ አባሮ ሌላ አዲስ ህይወት ይጀምራል ማለት ነው። አበጋዝ እንዴት ነው? ሴት እንደ ልጅ መቀያየር ነው ስራው ማለት ነው። አለሽ እኮ አንቺ አላመንሽኝም አይደለ? ብሎሻል እኮ መጀመሪያም ሲሆን ስታለቅሽ ራሴን አጠፋለሁ እንዲህ ነው እያልሽ ስታለቃቅሽበት ስለነበረ ነው በግፊት ቀለበት ያደረገልሽ እንጂ ወዶት ፈቅዶት እንግዲህ አልደረስኩም ነው የሚልሽ። ሁሉም ነገር አንቺ በጉልበትሽ ነበር ስታረጊው የነበረው። ፈልጎት ወዶት አፍቅሮሽ አይደለም። ይሄንን መገንዘብ አለብሽ። ስለዚህ አንቺ ጋር ሆኜ ምንም አይነት ደስተኛ ሆኜ አላውቅም ብሎሻል። ምንም ደስተኛ ሆኜ አላውቅም አልፈልግሽም ብሎሻል። አሁንም ደግሞ ካላመንሽ ነገ ጠዋት እኔ ሌላ ህይወት አለኝ አንደላቅቃ አሞላቅቃ በቃ እያንቀባረረች የምታኖረኝ ቆንጆዬ ፍልቅልቅ ሴት አለችኝ አለሽ አይደለ? እሱን ደግሞ ካላመንሽ ነገ ይዤልሽ እመጣለሁ ብሏል። ይሄ ደግሞ አያረገውም አይባልም። ምክንያቱም እርጉዝ ሴት ሚስቱ ጥሎ
ሌላ ሴት ካንቺ ጋር እንግዲህ ሚስቱ እያለች እያወቅሽ እርጉዝ መሆኗን እያወቅሽ አንቺ እሱ ጋር እንግዲህ ምን ስታረጊ ነበር? ያ ነገር ነው አንቺ ላይ የተፈጸመው ማለት ነው። ይሄንን ነገር አየሽ፣ ሰው ጥሩ ቢሆን ለራሱ ነው፣ መጥፎም ቢሆን ለራሱ ነው የምንለው ለዚህ ነው። በቃ አንቺ ጥሩ ነገር ብትሰሪ ኖሮ በዛ ሰዓት ማለት ነው። ተው፣ ሚስትህ እርጉዝ ናት፣ ልጅ እየመጣ ነው፣ ለልጅ መኖር አለበት፣ ትዳር መበተን የለበትም። ትዳር ክቡር ነው። እኔም ሴት ልጅ ነኝ። ነገ ጠዋት እንደዛ አድርገኸኝ እንደማትሄድ በምን አውቃለሁ? ሲጀመር እሱ አልጠየቀሽም። አፈቅርሻለሁ፣ ወድሻለሁ አላለሽም። ለትዳር እመኝሻለሁ ምናምን ብሎ አላለሽም። አንቺ ነሽ ሚስትህን ጥለህ ትዳርህን አፍርሰህ አግባኝ ስትይ ስትለምኙ የነበረው ማለት ነው። ስለዚህ ይሄ ነገር እኮ አንቺ ያልሽው ነገር በሱ መጥቶ ቢሆን ኑሮ ማለት ነው ቢሆን ኑሮ አንቺ ኖ ማለት ነበረብሽ። ኖ እኔም ሴት ነኝ። ነገ ጠዋት እንደዛ አድርገኸኝ አስረግዘኸኝ አስወልደኸኝ ህይወቴን አበላሽተህ ጥለኸኝ እንደማትሄድ በምን እርግጠኛ ነኝ? ስለዚህ አንተ ትዳርህ ከመጀመሪያ ጀምሮ እዚህ ደረጃ በአንድ ላይ የመጣችሁ ብዙ ነገር ክፉን ደጉን ያሳለፋችሁት ትዳርህን በቀላሉ መበተን የለበትም። ገና ህፃን ልጅ የሚመጣ ወደዚህ ዓለም ትልቅ ነገር እየመጣ እያለ አንተ ሌላ ህይወትና ሌላ ሚስት አገባለሁ ወይም ህይወት እመራለሁ ብለህ መመኘት የለብህም። ስለዚህ ያ ህይወትህ ትዳርህን የተበላሸው ነገር ሚስትህን የምትልህ ነገር አስተካከል፣ እሷንም ታስተካክል፣ አብራችሁ ለመኖር ሞክሩ፣ ተስማሙ ብለሽ ያኔ መገሰጥ ነበረብሽ፣ ማስተካከል ነበረብሽ። ጓደኛዬ ብለሽ አይደለ የቀረብሽው? እንደዛ ማድረግ ነበረብሽ። ግን አንቺ ምንድነው የተጠቀምሽው? እሱን ወደ አንቺ ለማስመጣት ሚስትህ እንዲህ ናት፣ ሚስትህ እንዲህ ናት፣ እንዲህ እያረገችህ፣ እንዲህ እያረገችህ። እንዲህ በውጭ በፍቅረኛሞች ሁነን የምናሳልፈውና ትዳር ውስጥ ሁነን የምናሳልፈው ህይወት እኮ በለው ላይና ታች እኮ ነው። የትም አይገናኝም። በፍቅር ያው ለጊዜያዊ ነው። ምክንያቱም ለተወሰነ ጊዜ ነው አብረሹ የምትኖሩኝ ማለት ነው። እሱንም እሷንም አስመስላችሁ ያ ችግር ሸፋፍናችሁ ስቃችሁ ተሳስቃችሁ ልታሳልፉ ትችላላችሁ። ህይወት ላይ ስትመጡ ዋና ቁም ነገሩ ትዳር ላይ ስትመጡ ግን ብዙ ነገር ተቻችላችሁ ነው ማለፍ የነበረባችሁት። እና ሄርሜላ እንደዚህ በመሆንሽ እውነት ለመናገር እኔ ምንም አልተሰማኝም። ምክንያቱም የዘራሽው ነው ያጨድሽው ማለት ነው። አንቺም አልፈለግም ሩታም አልፈለግም በማለቱ ኦኬ። ግን ብቻዬን መኖር እችላለሁ ወይ? ቆይ እሱ ብቻው መኖር አይችልም ወይ ነው በቃ። አሁንም ሌላ ሶስተኛ አራተኛ ሴት ከማምጣት ለምንድን ነው ብቻውን መኖር አይችልም ወይ ነው የኔ ጥያቄ። እና እሺ አሁን ሩታም አልፈልግም ሄርሜላም አልፈልግም። 4 5 ሴቶች ህይወታቸው እንደዚህ አበላሽ። አሁን 6ኛ ናት ስንተኛ ናት የምትመጣው ያለችው ማለት ነው። አሁን እሷን ደግሞ ህይወታ እንደዛ አበላሽቶ ለእሷ ደግሞ እንግዲህ ማዕሰላማ ሊላት ነው። ከዛ ደግሞ ቀጣይ እንደዚህ ተብሎ እስከ መቼ ነው የሚሄደው? እና ከባድ ነው። ቤተሰቦቼ እንግዲህ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። የራሳችሁ ሀሳብ አስተያየት አስቀምጡ። ዛሬ የለቀቀው በዳኒ ሮያል ማለት ነው እንግዲህ ምን እንጃ በዳንኤል የተለቀቀው ቀንጨብ አድርጌ አስገባላችኋለሁ። ያው ትሰሙታላችሁ ማለት ነው። ስለዚህ ይህንን ነገር ትክክል አይደለም። ተው ባይ ትላልቅ ሰዎች ምክር ያስፈልገዋል። ምክንያቱም የሴት ልጅ እንባ የሴት ልጅ ስቃይ መጨረሻ ላይ ጠልፎ ሌላ ቦታ ነው የሚጥለው፣ የማይሆን ቦታ ነው የሚጥለው፣ የማይሆን አወዳደቅ ነው የሚወድቀው። እና ቤተሰቦቹ እንወድሃለን እናከብርሃለን የምትሉትን ገስጡት፣ ስደቡት። አቤል ያያችሁት አይደለም
አቤል አሁን ወደ ትክክለኛ ህይወቱ እየተመለሰ ነው። ለምን አሁን መሀላቸው አይገባም? እሱ አይደለ ብዙ ነገር ያደረገው? አልገባም። የራሱ ህይወት እያጣጣፈ ነው። ስለዚህ አበጋዝም ነገ ጠዋት አያደርገውም አይባልም፣ ያደርገዋል። እንግዲህ አብረን የሚሆነውን እናያለን።